በ41,000 ጫማ ከፍታ ላይ ባለ በተሳፋሪዎች አውሮፕላን ውስጥ ተቀምጣችሁ እንዳላችሁ አስቡት። በረራው ሰላማዊ ነው። ተሳፋሪዎች መጽሔቶችን እያነበቡ ነው። የበረራ አስተናጋጆች መጠጦችን እያቀረቡ ነው። ከመስኮቱ ውጭ የሚታየው ጥቅጥቅ ያሉ ደመናዎች ብቻ ናቸው። ከዚያ በድንገት አንድ እንግዳ የሆነ ነገር መፈጠር ጀመረ። የአውሮፕላን በነፋስ መንቀጥቀጥ አይደለም፣ የአደጋ ጊዜ አላርምም አይደለም። ድንገተኛ ከባድ ጸጥታ። ሁለቱም የአውሮፕላኖቹ ሞተሮች ሙሉ ለሙሉ ሥራ አቁመዋል እና አሁን አውሮፕላኑ ከሰማይ ቀስ በቀስ ወደ መሬት እየተምዘገዘገ እየወረደ ነው። የአውሮፕላኑ የሞተር ኃይል የለም። በኤር ካናዳ በረራ 143 ላይ ለተሳፈሩ 69 ሰዎች የቀረ ሌላ አማራጭ የለም፣ ሞትና ሞት ብቻ። ነገር ግን ከዚያ በኋላ የተከሰተው በአቪዬሽን ታሪክ ውስጥ እጅግ የማይታመን ከአውሮፕላን አደጋ የመትረፍ ታሪክ ነው። ይህ የካናዳ አየር መንገድ የማይረሳው የአውሮፕላን አደጋ ታሪክ ነው። Every flight has a destination. እንደ አውሮፓውያን አቆጣጠር ጁላይ 23 1983 ዓመተ ምህረት ነው። ኤር ካናዳ በረራ 143 በካናዳ አየር መንገድ ውስጥ የተለመደውን በረራ ለማድረግ ዝግጅት እያደረገ ይገኛል። አውሮፕላኑም ቦይንግ 767 ነው። በዚያን ጊዜ በዓለም ላይ ካሉት እጅግ ዘመናዊ የተሳፋሪዎች አውሮፕላን አንዱ ነበር። ተሳፋሪዎች በመደበኛ ሁኔታ ይሳፈራሉ። ምንም የተለየ ነገር እየታየ አይደለም። ነገር ግን ከአውሮፕላኑ የበታችኛው ክፍል ማንም ገና ሙሉ በሙሉ ያልተረዳው ስህተት ተሰርቶ ነበር። በዕለቱ አንድ የተሳፋሪ አውሮፕላንን በሰማይ ዳርቻ ላይ የሚያስቀር ትልቅ ስህተት። ከመነሳቱ በፊት አውሮፕላኑ የነዳጅ መለኪያ ችግር ያጋጥመዋል። የነዳጅ መለኪያዎቹ ተበላሽተዋል። መደበኛው የኮምፒውተር መለኪያ ከመጠቀም ይልቅ የመሬት ሰራተኞች የተጫነውን የነዳጅ መጠን በእጅ ማስላት ጀመሩ። መጀመሪያ ላይ ይህ ውሳኔ አደገኛ አይመስልም። ቁጥሮቹ ትክክል ይመስላሉ። አውሮፕላኑ ለመብረር ፈቃድ ያገኛል። ነገር ግን አንድ ትልቅ ችግር አለ። ካናዳ በቅርቡ ወደ ሜትሪክ ስርዓት ተሸጋግራ ነበር። አንዳንድ ስሌቶች በኪሎግራም የሚሰሩ ነበር፣ ሌሎች ደግሞ በፓውንድ። ነዳጅ በሚሞላበት ጊዜ ልውውጡ በስትክክል አልተደረገም ነበር። አውሮፕላኑ ለመብረር ከሚያስፈልገው ነዳጅ ግማሹን ብቻ ያገኛል። ይሄ ስህተት ማንም አላስተዋለውም ነበር። በረራ 143ን ወደ አደጋ የሚያቀርብ የተደበቀ ትልቅ ስህተት ይዞ ወደ ሰማይ አኮበኮበ። ለተወሰነ ጊዜ ሁሉም ነገር ሰላማዊ ይመስላል። አውሮፕላኑ በቀስታ ወደ ከፍታ ይወጣል። ተሳፋሪዎች ተረጋግተው ተቀምጠዋል። የሆስተስ ቡድኖችም መደበኛ ስራውን ይቀጥላል። ከዚያም በ41,000 ጫማ ከፍታ ላይ በድንገት የአውሮፕላኑ የማስጠንቀቂያ ደውሎች መሰማት ይጀምራሉ። በኮክፒት ውስጥ ካፒቴኖች እጅግ በጣም ግራ መጋባት ይጀምራሉ። የአውሮፕላኑ አብራሪዎች
የነዳጅ ግፊት የማስጠንቀቂያ አላርሞች በተደጋጋሚ ይደርሷቸው ጀመር። ከጥቂት ደቂቃዎች በኋላ የግራው ሞተር ሙሉ ለሙሉ መስራት ያቆማል። አብራሪዎቹም ወዲያውኑ የአደጋ ጊዜ መመሪያዎችን መከተል ይጀምራሉ። ነገር ግን ምን እየተከሰተ እንዳለ ሙሉ ለሙሉ ከመረዳታቸው በፊት ሁለተኛው ሞተር ስራውን ሙሉ ለሙሉ ያቆማል። አሁን አውሮፕላኑ ምንም የግፊት ኃይል የለውም፣ የሞተር ኃይልም እንደዛው። መደበኛ የኤሌክትሪክ ኃይልና ሃይድሮሊክ ስርዓትም በተመሳሳይ መልኩ ሙሉ ለሙሉ የለውም። ከመሬት በሺዎች የሚቆጠሩ ጫማ ላይ 69 ሰዎች የተሸከመ ቦይንግ 767 ኃይል የሌለው ባዶ ብረት ሆኗል። ኮክፒት ውስጥ አስፈሪ በሆነ ሁኔታ ጸጥታ ተወጧል። ተሳፋሪዎች ያልተለመደ ነገር ማስተዋል ይጀምራሉ። የጀት ሞተሮች የተለመደው ድምፅ ጠፍቷል። ብዙዎች በኋላ ይህ ዝምታ እጅግ አስፈሪ እንደነበር ገልጸዋል። አውሮፕላኑ አሁንም እየተንቀሳቀሰ ነው፣ ነገር ግን በሕይወት ያለ አይመስልም። ካፒቴን ሮበርት ፒርሰን ይህ የማይቻል ሁኔታ በፍጥነት ይረዳል። አውሮፕላኑ ሙሉ ለሙሉ ነዳጅ አልቆታል። አውሮፕላኑን በአቅራቢያ የሚገኙ የአየር ማረፊያዎች ለማሳረፍ ያሉት የአየር ማረፊያዎች በጣም ሩቅ ናቸው። አውሮፕላኑ ከፍታውን በፍጥነት እያጣ ነው። እያንዳንዱ ሰከንድ ወሳኝ ነው፣ እያንዳንዱ ውሳኔም ጭምር። ለስህተት ምንም ቦታ የለም። ከዚያም ፒርሰን አንድ ነገር ያስታውሳል። ከዓመታት በፊት የዚህ አይነት ተቀራራቢ ችግር ያለበት አውሮፕላን አብራሪ ነበር። ይህ ችሎታ አንድ ሙሉ የተሳፋሪ አውሮፕላን እንደሚያድን ማንም አልጠበቀም ነበር። አብራሪዎቹ ለማረፍ የሚችሉበትን ቦታ በተስፋ ይፈልጋሉ። ከዚያም አንድ የቀድሞ ወታደራዊ አየር ማረፊያ ያያሉ። የጄምሊ የጦር አየር ማረፊያ። የጄምሊ አየር ማረፊያ የተተወ ነው፣ ወይም እነሱ እንደዛ ብለው ይገምታሉ። አብራሪዎቹ ወደዛ ለመሄድ ውሳኔ ወሰኑ። አውሮፕላኑ ከፍታውን ቀስ በቀስ ማጣት ጀምሯል። አብዛኞቹ ተሳፋሪዎች ሁኔታው ምንም ያህል ከባድ እንደሆነ አላወቁም። በኮክፒት ውስጥ የአውሮፕላኑ የከፍታ ቁጥሮች በፍጥነት መቀነስ እጅግ አስፈሪ ነው። ማረፊያው ሩቅ ቢሆንም ያላቸው አንድ አማራጭ ብቻ ነው፣ የጄምሊ አየር ኃይል ላይ ማረፍ። ማረፊያው ለእይታ ግልጽ መሆን ሲጀምር አብራሪዎቹ አስደንጋጭ ነገር ማስተዋል ይጀምራሉ። አየር ማረፊያው ሙሉ ለሙሉ የተተወ አልነበረም፣ ወደ መኪና መወዳደሪያ ቦታ ተቀይሯል። ወላጆች ከልጆቻቸው ጋር ተሰብስበዋል። መኪኖች ቆመዋል። ልጆች ብስክሌት እየነዱ ነው። ሰዎቹ ድምፅ የሌለው ቦይንግ 767 በቀጥታ ወደ እነሱ እየመጣ መሆኑን አላወቁም። ሞተሮቹ ስለቆሙ አውሮፕላኑ እየቀረበው መሆኑን ማንም አላስተዋለም። ይህ ግዙፍ ጀት ከሰማይ የወረደ መንፈስ ይመስል ነበር። በድንገት ከሰማይ ብቅ አለ። አውሮፕላኑን የአየር ማረፊያው ላይ ለማሳረፍ የአውሮፕላኑ ከፍታና ፍጥነት ለማረፍ የተመጠነ አልነበረም። ካፒቴን ፒርሰን ይሄኔ ፎርዋርድ ስሊፕ በመባል የሚታወቀውን አደገኛ የበረራ መንገድ መጠቀም ይጀምራል። በትልልቅ የንግድ አውሮፕላኖች ላይ እምብዛም የማይሞከር እንቅስቃሴ ነው። ይህ ስልት አውሮፕላኑን ወደ ጎን አንጋዶ ከፍታውና ፍጥነቱን እንዲቀንስ ማድረግ ነው።
ይህ ግዙፍ ጀት በኃይል ወደ ጎን ይንጋደዳል። ተሳፋሪዎች አውሮፕላኑ ወደ ጎን እንደተዘነበለ ይሰማቸዋል። ማረፊያው በፍጥነት እየቀረበ እየመጣ ነው። ፍጥነቱ ግን እጅግ አስፈሪ ነው። ከዚያም አውሮፕላኑ ለመሬት አስተማማኝ ርቀት ላይ ሲደርስ ቀጥ አድርጎ ማብረር ይጀምራል። ግማሹ ጸሎት ያደርጋል፣ ደብዳቤ የሚጽፍም ነበር። ወላጆች የልጆቻቸውን እጅ አጥብቀው ይዘዋል። የማይደርስ የለም። የጭንቁ ሰዓት ደረሰ። አውሮፕላኑ መሬት መንካት ጀመረ። ዋናው የማረፊያ ጎማ በኃይል ማረፊያውን ነካ። የአውሮፕላኑ ጎማዎች ፈነዱ። ከአውሮፕላኑ በስተኋላ ጭስ መጨስ ጀመረ። የፊት ጎማው ከግፊቱ የተነሳ ሙሉ ለሙሉ ተሰበረ። አውሮፕላኑ ከአካፋዩ ብረት ጋርና ከኮንክሪቱ ጋር በኃይል ይፋተጋል። የእሳት ብልጭታዎች መታየት ጀመሩ። አውሮፕላኑ ወደፊት ፍጥነቱን ሳይቀንስ ይምዘገዘጋል። መሬት ላይ ያሉ ሰዎች ራሳቸውን ለማዳን መሮጥ ጀመሩ። አውሮፕላኑ በቀድሞ የአየር ጣቢያ ውስጥ እየተንፏቀቀ ይገሰግሳል። ከዚያም በመጨረሻ ከብዙ መፋተግ በኋላ ቆመ። ለጥቂት ደቂቃዎች ማንም አልተንቀሳቀሰም። ማንም ከማንም ጋር አይነጋገርም። አብራሪዎቹ ማመን ከብዷቸዋል። ከውጭ ያሉት ሰዎች በድንጋጤ አውሮፕላኑን ይመለከቱታል። ተሳፋሪዎች ለማመን ከብዷቸዋል። በሕይወት አሉ። ከሁሉም ግምቶች በተቃራኒ ሆነው ተርፈዋል። ሆስተሶች በአውሮፕላን ውስጥ የነበሩትን 69 ሰዎች በሙሉ በፍጥነት ማስወጣት ጀመሩ። ምንም ሞት የለም። ጥቂት ቀላል ጉዳቶች ብቻ ነበሩ። እጅግ ለማመን ይከብዳል። አንድ የተሳፋሪ አውሮፕላን በ41,000 ጫማ ከፍታ ላይ ሁለቱም ሞተሮቹ ጠፍተው ነበር፣ ግን በማይታመን መንገድ ያለምንም ጉዳት አርፏል። ውጪ የነበሩት ሰዎች እሳት ማጥፊያቸውን ይዘው ወደ አውሮፕላኑ ሮጡ። ከራዳር ጠፍቶ የነበረው አውሮፕላን በሰላም ማረፉ የመሬት የበረራ ሰራተኞች ሲሰሙ በደስታ ተቃቀፉ። የአቪዬሽን ባለሙያዎች ዛሬም ስለ ኤር ካናዳ በረራ 143 የአደጋ መንስኤ ያጠናሉ። ምክንያቱም ይህ አደጋ በአየር ሁኔታ አልተፈጠረም፣ በመካኒካዊ ብልሽትም አልተፈጠረም። ትልቅ አደጋ ሊያስከትሉ የነበሩ ትንንሽ ስህተቶች ውጤት ስለሆነ ዛሬም የአቪዬሽን ባለሙያዎች ይህንን አደጋ መንስኤ በስፋት እያጠኑት ይገኛል። ነገር ግን ይህ ታሪክ የአብራሪዎች ችሎታና በአስጨናቂ ሰዓት የሚሰጡ ትክክለኛ ውሳኔዎች ስኬታማነትን እናም የልምድ አስፈላጊነት ምሳሌ ሆኖ ዛሬም ይነሳል። ተሳፋሪዎች በቴክኖሎጂ እየሰሩ ባሉ ሺዎች የበረራ ሰራተኞች ላይ ይተማመናሉ። ተሳፋሪዎች ስለ ነዳጅ ስሌቶች አያስቡም። የጥገና ሪፖርትም የአደጋ ጊዜ ሂደቶችም በፍጹም አያስቡም። ግን በአብራሪዎችና በአውሮፕላኑ ይተማመናሉ። ነገር ግን በ1983 በአንድ የበጋ ቀን አንድ አውሮፕላን ሁሉም አቅሙን አጣ። ሞተሮቹን፣ ኃይሎቹን፣ ሁሉም ነገሩን። እስካሁን ከተከናወኑት ታላላቅ የአደጋ ጊዜ ማረፍ ታሪኮች መካከል አንዱ ሆኖ ተመዘገበ። በሞትና በመትረፍ መካከል ያለው ልዩነት በጥቂት ሰከንዶች ውሳኔ በተወሰነ
አንድ ውሳኔ ላይ እንዲመሰረት የሚያረጋግጥ ታሪክ ሆነ። የኤር ካናዳ በረራ 143 69ኙ ተሳፋሪዎች ይህን ታሪክ ለመናገር በሕይወት ተረፉ። ይህ በአቪዬሽን ታሪክ የማይረሳው በሰከንዶች ልዩነት ነፍሳት ከሞት የተረፉበት የአብራሪዎች ብቃት የታየበት የኤር ካናዳ በረራ 143 አስገራሚው ታሪክ ነው። Every flight has a destination.